ማስተርሶን ወይም የዶክተሬት ዲግሪውን በአስደናቂዋ የእስያ ሀገር ታይላንድ ስለ ትምህርት ክፍያም ሆነ የኑሮ ውድነት ወይም የጉዞ ወጪዎች ጭምር ሳይጨነቁ ለመከታተል አስበው ያውቃሉ? እንግዲያውስ በዛሬው ቪዲዮ ለዓለም አቀፍ ተማሪዎች ከየትኛውም የዓለም ክፍል ማመልከት ስለሚችሉበት በታይላንድ የሚገኘው የቪስቴክ ዩኒቨርሲቲ ሙሉ የቢዝነስ ድጋፍ ስኮላርሺፕ እና ማወቅ የሚገባዎትን ሁሉ ነግሮታለን። የገንዘብ ጥቅሞችን፣ የማመልከቻ መስፈርቶችን፣ የጥናት መስኮችን እና የማመልከቻ ሂደቶችን ደረጃ በደረጃ ስለምንገልጽላችሁ እስከ መጨረሻው አብራችሁን ቆዩ። በተጨማሪም የመመረጥ ዕድልዎን እንዴት ከፍ ማድረግ እንደምትችሉ አንዳንድ ቲፖችን የምሰጣችሁ ይሆናል። ዛሬ የምንነጋገርበት ስኮላርሺፕ የሚሰጠው በቪዲያ ስሪመንዲ የሳይንስና ቴክኖሎጂ ተቋም ሲሆን ይህም ተቋም ከታይላንድ ግንባር ቀደም የምርምር ዩኒቨርሲቲዎች አንዱ ነው። ይህ ስኮላርሺፕ ሙሉ ለሙሉ የገንዘብ ድጋፍ ያለው ሲሆን ማለት በትምህርቱ ዓመታት የሚያስፈልጉትን ሁሉንም ነገር ይሸፍንልዎታል ማለት ነው። እንዲሁም የማመልከቻ ክፍያ የሌለው ሲሆን የኤልቲኤስ መስፈርትም አያስፈልግም። ይህ እድል ለ26 ለማስተርስ እና ለፒኤችዲ ፕሮግራሞች ለሚያመለክቱ ተማሪዎች አሁን ላይ ክፍት ነው ማለት ነው። ዩኒቨርሲቲው ከሚሸፍናቸው ነገሮች መካከል ሙሉ የትምህርት ክፍያ፣ የኑሮ ወጪዎች፣ በተጨማሪ የስፖርት ማዘውተሪያዎች እና የሕክምና መድን የመጠቀም እድል ያገኛሉ። ለማስተርስ ዲግሪ የሚያመለክቱ ከሆነ ከ2 እስከ 3 ዓመታት ሲሆን ለፒኤችዲ ፕሮግራም ከሆነ ደግሞ ከ3 እስከ 4 ዓመታት ነው። ስለዚህ ሙሉ የገንዘብ ድጋፍ ተደርጎሎ እስከ 4 ዓመታት ድረስ በታይላንድ ውስጥ መኖርና ማጥናት ይችላሉ ማለት ነው። ቪስቴክ የትምህርት እድሉ በጣም የተወሰኑ የሳይንስና የቴክኖሎጂ ፕሮግራሞችን የሚሸፍን ሲሆን እርሶም ሊያጠናቸው ከሚችሏቸው 4 ዋና ዋና ዘርፎች መካከል እንደ ሞለኪላር ሳይንስ፣ ኢነርጂ ሳይንስ፣ ባዮሞለኪላር ሳይንስ ኤንድ ኢንፎርሜሽን ሳይንስ ናቸው። በምርምርና በፈጠራ እንዲሁም በቴክኖሎጂ ላይ ከፍተኛ ፍላጎት ካለዎት እነዚህ ፕሮግራሞች ለእርሶ የሚሆኑ ምርጥ ኦፖርቹኒቲዎች ናቸው። አሁን ማን ማመልከት ይችላል የሚለውን ነገር ስንመለከት በመጀመሪያ ከዓለም ላይ ከማንኛውም ሀገር መሆን ይችላሉ። ሁለተኛው ደግሞ የማስተርስ ዲግሪ ለማመልከት የባችለር ዲግሪ የሚያስፈልጋችሁ ሲሆን ለፒኤችዲ ማመልከት ደግሞ የማስተርስ ዲግሪያችሁ ያስፈልጋችኋል። እንዲሁም የእርሱ የትምህርት ዝግጅት በኢንጂነሪንግ፣ አፕላይድ ሳይንስ ዘርፎች መሆን አለበት። ከነዚህም ዘርፎች ውስጥ እንደ ኬሚስትሪ፣ ባዮኬሚስትሪ፣ ባዮሎጂ፣ ባዮቴክኖሎጂ፣ ኮምፒውተር ሳይንስ፣ ፊዚክስ፣ ማስ፣ ሜዲካል ቴክኖሎጂ፣ አይቲ ኦር አይሲቲን ያካትታል ማለት ነው። ስለዚህ ዲግሪዎ ከሳይንስና ኢንጂነሪንግ ጋር የተያዘ ከሆነ እናንተ ለዚህ ፕሮግራም ለማመልከት ብቁ ናችሁ ማለት ነው። አሁን ታይላንድ እና ቪስቴክን ለምን መምረጥ እንዳለብን የምንነግራችሁ ይሆናል። ታይላንድ ለከፍተኛ ትምህርት ከሚመረጡ የእስያ ሀገራት መካከል አንዷ ናት። ዋጋዋ በጣም ተመጣጣኝ ነው። በባህል የበለጸገችና ለዓለም አቀፍ ተማሪዎች በብዙ እድሎች የተሞላች ሀገር ናት። ቪስቴክ ዩኒቨርሲቲ በራሱ በዓለም አቀፍ ደረጃ ባሉ የምርምር መገልገያዎች፣ በዓለም አቀፍ ትብብሮችና ከኢንዱስትሪዎች ጋር ባለው ጠንካራ ግንኙነት ይታወቃል። ይህም ማለት ዲግሪ ብቻ አያገኙም፣ እውነተኛ የስራ ልምድና የምርምር እድሎችን ያገኛሉ ማለት ነው። እንዲሁም እጅግ በጣም ከፍተኛ ከሆኑት እንደ አሜሪካ፣ ዩኬ ወይም አውስትራሊያ ካሉ ሀገሮች ጋር ሲነጻጸር ይህ በታይላንድ የሚገኘው የትምህርት እድል ምንም አይነት የገንዘብ ጫና ሳይኖርቦ ተመሳሳይ ጥራት ያለው ትምህርት ይሰጥዎታል ማለት ነው። እንዴት ማመልከት እንችላለን ካላችሁ በመጀመሪያ ወደ ቪስቴክ ኦፊሻል ዌብሳይት ትሄዳላችሁ። ከዛ በመቀጠል የኦንላይን ማመልከቻ ቅጹን ትሞላላችሁ። እንዲሁም አስፈላጊ የሆኑ ሰነዶችን ማዘጋጀት ይኖርባችኋል። እንደ ትራንስክሪፕት፣ ሲቪ፣ ሪኮሜንዴሽን ሌተር እና አስፈላጊ ከሆነም ሪሰርች ፕሮፖዛል ማዘጋጀቱን አይርሱ። ሌላኛውና የመጨረሻው ደግሞ ዲድላይኑ ፌብሩዋሪ 15 2026 ሲሆን ይህ ከቀነ ገደቡ በፊት ማስገባት ይኖርባችኋል ማለት ነው። አሁን ደግሞ ማመልከቻውን የበለጠ ጠንካራ እንዲሆን የሚያግዙ የተወሰኑ ቲፖችን እንስጣችሁ። የመጀመሪያው በጥናትና ምርምር ያለዎትን ጉጉት የሚያሳይ ግልጽ የሆነ ስቴትመንት ፐርፐዝ መጻፍ ይኖርባችኋል። ከዛ በተጨማሪ የአካዳሚክ ስኬቶችና ተዛማች የሆኑ ፕሮጀክቶችን ያሳዩ። እንዲሁም ስራውን በደንብ ከሚያውቁ ፕሮፌሰሮች ወይም መምህሮች ሪኮሜንዴሽን ሌተር እንዲጽፉላችሁ ይጠይቁ። በመጨረሻ ማመልከቻውን ከሚያስገባት በፊት ሁሉን ነገር ደጋግመው ማረጋገጠውን እንዳይረሱ። ስለዚህ እድሉን እንዳያመልጦ ሰነዶቹን ዛሬውኑ ማዘጋጀት ይጀምሩና በተቻለ ፍጥነት ያመልክቱ። በታይላንድ ስላለ የቪስቴክ ዩኒቨርሲቲ ስኮላርሺፕ ይህን ይመስል ነበር። ይህም ቪዲዮ ስለ ስኮላርሺፑ፣ ስለ ጥቅሞቹ፣ ስለሚያስፈልጉት መስፈርቶችና ስለ ማመልከቻ ሂደት ሁሉም ነገር እንድትገነዘቡ እንደረዳችሁ ተስፋ አደርጋለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር፣ ሳብስክራይብ ማድረገው እንዳትረሱ። በሌላ ቪዲዮ እስከምንገናኝ ቸር እንሰንብት።